ሰላም ጤና ፍቅር ክብራትና ክብራን የዳሎቻ ከተማ አስተዳደር የመንግስት ኮሙኒኬሽን ማህበራዊ ሚዲያ ገጽ ተከታዮቻችን እንዴት ናችሁልን? እነሆ ሰላማችሁ በዝት ይበል እያልን ዛሬ አዲስ ነገር ልናስቃኛችሁ ወደናል። አሁን የምንገኝበት ቦታ በዳሎቻ ከተማ አስተዳደር እየተገነባ ያለ የወንዝ ዳር ፕሮጀክት ነው። ከዛ በፊት ግን ሁለቱም ታላላቅ አጽዋማት ባንድ ላይ ገጥመው እየተጾሙ ይገኛል። የታላቁ የረመዳን ወርና የታላቁ የአብይ ጾም እነሆ እንኳን አደረሳችሁ እያልን መልካም የጾም ወር መልካም የረመዳን ወር ጾማችንን እንዲቀበለን መልካም ምኞታችን ነው። ታዲያ ወደ ዋና ርዕሰ ጉዳይ ስገባ ይህ የምትመለከቱት ቦታ በዳሎቻ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት እየተገነባ ያለ የኮሪደር ልማት ነው። ከ15 ሚሊዮን ብር በላይ በፈጀ ወጪ ይህ ኮሪደር ልማት እየተገነባ ይገኛል። እጅግ በጣም ቦታው የሚያምር ነው። ወደፊት ደግሞ አልቆ ተጠናቆ ከተመረቀ በኋላ በርካታ አገልግሎቶችን ይሰጣል። ከኋላ የምትመለከቱት የአምፊ ቲያትር መድረክ ነው። ይህ የአምፊ ቲያትር መድረክ በርካታ ስራዎችን ማቅረቢያ ቦታ ነው። የተለያዩ የኪነ ጥበብ ስራዎችን፣ የመድረክ ላይ ውይይቶችን፣ የወጣቶች መዝናኛ ቦታ እንዲሁም ደግሞ ለሰርግም ጭምር አገልግሎት መስጠት የሚችል ነው። ከዛም ባለፈ ደግሞ የቱሪዝም ሀብቱ የቱሪዝም ፍሰቱን እንዲጨምርና ሰዎች ወደዚህ ቦታ መጥተው እንዲጎበኙ፣ እንዲመለከቱ፣ እንዲዝናኑ የሚያደርግ ቦታ ነው። በተጨማሪም ደግሞ የማነሳላችሁ ምንድነው ከተፈጥሮ ጋር ተዳምሮ እጅግ ያማረና ደስ የሚል መልክዓ ምድርን ፈጥሯል። እንዲሁም ደግሞ ወጣቱ ከስራ ውጪ የሚያሳልፍበትን የንባብ ማዕከልም ጭምር አለ፣ ላይብረሪም ጭምር አለ። ያንን ላይብረሪ እዚሁ ቦታ ላይ ራቅ ተደርጎ የሚገነባ ይሆናል ማለት ነው። እነሆ ቀስ እያልን አብረን እየሄድን ቦታዎችን የምናስጎበኛችሁ ይሆናል። አብራችሁን ቆዩ። ከቤቱ መራቄ ሽሽቴ እንዲያበቃ አቅፋ ድራሽን ይዛ ብቃለ ጨረቃ